ሰላም 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 ጤና ይስጥልኝ። ማንኛውም ሰው ይህንን ታሪክ ሳይሰማ ካለፈ በህይወቱ ትልቅ ትምህርት ያመጣዋል። በጽሞና አንዴ ስሙ። ይህን ታሪክ ልነግራችሁ የወሰንኩት በጣም ብዙ ሰው በዚህ ታሪክ ይማራል ብዬ ስለማስብና እኔም ደግሞ በዚህ ታሪክ ህይወቴ የተሻለ አስተሳሰብ እንዲኖረው ስለሆነ ነው። ከምንም በላይ ጠቃሚ ሀሳብ ነው። አዳምጡኝ። በህይወት አጋጣሚ የተማርኩበትን አንድ አጋጣሚ ልንገራችሁ። አንድ ባለሀብት አጎት ያለው ጓደኛ አለኝ እና ያ ባለሀብት አጎት ያለው ጓደኛዬ አንድ ቀን ለአጎቱ ደውሎ እንደሚገናኙና የሚያወራው ነገር እንዳለ በደወለለት ሰዓት ና ብሎ ሆነ ሻይ ቤት ወይም ደግሞ ካፌ መዝናኛ ላይ ቀጠረው። በዛን ሰዓት ነበር አብሬ ሄድኩት። ከጓደኛዬ ጋር አብሬ ሄጄ እዛ ቁጭ እንዳል አንድ አምቡላንስ ሹፌር ጓደኛ ደግሞ ነበረን እና እሱ ደግሞ ደወለ። በሚደውልበት ሰዓት ያለንበትን ነግረነው የአምቡላንስ ሹፌር ጓደኛችንን መጣ። በዛን ሰዓት እኛ ለሶስታችን ኬክና ሚሪንዳ ከጋበዘን በኋላ ባለሀብቱ ሰውዬ ውሃ ይዞ አንዳንድ ጨዋታዎችን ከጓደኛዬ ጋር መጫወት ጀመሩ። በዚያ መሀል ነበረ የአምቡላንስ ሹፌር ጓደኛችን በጣም ጨዋታ ስለሚደፍርና ያው ምንድነው ተጫዋች የሚባለው አይነት ሰው ስለሆነ በዛ በጨዋታ መሀል ገብቶ እንብላ ለምን አንበላም ብሎ ባለሀብቱን ጠየቀው። ባለሀብቱ ሰውዬ ስሙን መጥቀስ ለፕራይቬሲ ጥሩ ስላልሆነ ነው እንጂ እውነተኛ ታሪክ ነው እና ስሙን አልጠራም። በሉ ተመስገን ብላችሁ አማትባችሁ እግዚአብሔርን አመስግናችሁ ብሉ አለን ማለት ነው። እኛ ኬክ እየበላን ሚሪንዳ እየጠጣን እሱ ውሃ እየጠጣ እየተጫወትን ባለበት ሰዓት ያ ተጫዋች ነው ያልኳቸው የአምቡላንስ ጓደኛችን ያው አንዳንድ ነገር ስለሚቀባጥር አንተ ምን አለብህ አንተ ተመስገን በል እንጂ እኛ ምን ተመስገን ብለን በላን አልበላን ማንኛውን ሀብታችን እንዲባርክልን ነው። ዛሬ ይሄን በላን ነገ ደግሞ ከተገኘ እንበላለን ካልተገኘም ይርበናል። እኛ ተመስገን ማለት ሳይጠበቅብን ተመስገን ማለት ካለብህ አንተ ነህ እንጂ ብሎ በዛ በባለሀብት ለመቀለድ ሞከረ። ከዚህ በኋላ ነበረ በህይወቴ ትልቁን ትምህርት የተማርኩት። ተመስገን ማለትማ ተመስገን ማለት በእናንተ ነው የሚያምረው። የጎደለባችሁ ነገር የለም። ሀብታሞች ናችሁ፣ ጤነኞች ናችሁ፣ ተመስገን ማለት አለባችሁ። እኔ ሀብት አለኝ ብዙ ንብረት አለኝ ብሎ በከተማው ላይ ያለ ፎቅ ያለውን መኪና ብዛት ያለውን ንብረት በሙሉ ቆጠረና ወደ 600 ሚሊዮን ብር እንደሚሆን ነገረን። ከዛ በኋላ ግን እኔ ከዛም በፊት የሰውየውን ታሪክ አውቃለሁ። ሕክምና በሚከታተልበት አጋጣሚም አንዳንድ ነገሮችን ሕክምና ቦታ አውቅ ስለነበረ ስለ ሰውየው ብዙም አላወራሁም፣ ጣልቃም አልገባሁም። ዝም ብዬ ነበር ሰማይ ነበረው እና እኔ እነዚህ ሀብቶች በሙሉ አሉኝ። ነገር ግን አንተ የምበላውን ይሄንን ኬክ መብላት አልችልም። አንተ የምትጠጣውን ሚሪንዳ መጠጣት አልችልም። አንተ በየቀኑ የምበላውን ቁርጥ መብላት አልችልም። ከጮማው ከሻኛው ከዳቤቱ ብዬ መብላት አልችልም። መኪናም ቤት አለኝ። ብዙ አይነት የቤት መኪኖች አሉኝ። ቪኤስ ሳይቀር ቤት ይቆማል። እነሱም መኪኖች እኔ መንዳት አልችልም። ምክንያቱም ግፊት ስላለብኝ ጠዋት እንቅስቃሴ ማድረግ ስላለብኝ አብዛኛውን ጊዜ በእግር ወክ እያደረኩ ነው ጊዜን የምገድለው። ተመስገን ማለት ያለብህ አንተ ነህ ብሎ መልስ ሲሰጠው እኛም ቢገባንም እኔና ጓደኛዬ ቢገባንም እንኳን የአምቡላንስ ሹፌሩ መቀበል አልፈለገም ነበር። በዛን ሰዓት ነበረ ለምንድን ነው ይሄን መቀበል የማትፈልገው? ለምንድን ነው ተመስገን? ለምንድን ነው ብዙ ነገር እንዳለ እየነገርኩህ የማትረዳኝ ብሎ ቢለው አልሰማህም፣ ይሄ ሀብታሞች ድሃን ለመደለል የሚሉት ነገር ነው ብሎ ለመቀለድ ሞከረ። አሁንም እሺ አንድ ነገር ልንገርህ አለው። እውነቱን ትመልስልኛለህ ብሎ እኔ 60 ዓመቴ ነው አለ። ሰውየው እንግዲህ ኦልሞስት 58 ምናምን ዓመት እድሜ ነው ያለው። 60 ዓመቴ ነው። ስኳር አለብኝ፣ ግፊት አለብኝ። አንተ መበላውን መብላት አልችልም። አሁን አንተ ያለህበትን እድሜህን እንደዚሁ እንዳለ ድሃ ሆነህ እኔ ደግሞ ያለኝን ሀብት በሙሉ ጥርግርግ አድርጌ ከነ በሽታዬ ከነ ምኔ ለውጠኝ ብልህ አንተ እኔን ሆነ እኔ አንተን ሆኜ እንኖር እንለወጥ ብልህ ትለውጠኛለህ ወይ ብሎ ነበር የመጀመሪያውን ጥያቄ ያቀረበለት። በዛን ሰዓት ነበር የደነገጥኩት። ማርያምን ነው የምላችሁ፣ ብርክ ያዘ። እኔ በትምህርት ቤት ብዙ እድሜን አሳልፌያለሁ።
ትምህርት ቤት ከልጅነት እስከ እውቀት ድረስ ለብዙ ዓመት የተንገላታሁበት ትምህርት ቤት ይህንን እውቀት አልሰጠኝም። ከዛ ዕለት ጀምሮ በጣም በጣም ተመስገን ያለብኝ ተመስገን ማለት ያለብኝ የተባረከ ህይወት ያለኝ እግዚአብሔር ሁሉን ነገር አሟልቶ የሰጠኝ መሆኔን ትልቁን ትምህርት ወስጄ ህይወቴን መቀየር የጀመርኩት ከዛን ቀን ጀምሮ ነው። እንዲህ አይነት ብዙ ተመሳሳይ ታሪኮች ይገጥሙኛል። እንዳጋጣሚ ሆኖ በስራ አጋጣሚ እነዚህን ታሪኮች እነግራችኋለሁ። ይህን ታሪክ ከወደዳችሁትና ምናልባትም ብዙ ሰዎች እንደሱ እንማርበታለን ይማርበታል ብላችሁ ካሰበ አካውንቴን ፎሎ በማድረግ ሼር በማድረግ ኮፒ በማድረግ እና ላይክ በማድረግ ለብዙዎች እንዲደርሱ አድርጉልኝ። ምናልባትም እኔ የተቀየርኩበት ታሪክ እናንተንም ቀይሮ እናንተ ይቀየሩ ያላችሁትን ሰዎች ሊቀይር ስለሚችል ፈጣሪያችንን እንድናመሰግን የሚያግዝ ታሪክ ስለሆነ ይህንን ታሪክ ፎሎ እና ላይክ ሼር በማድረግ ሌሎች እንዲደርሱ አድርሱልኝ። ምንም አልለመንኳችሁ። የለመንኳችሁ ሰዎች እንደ እኔ እንዲቀየሩ አድርጉልኝ ብዬ ነው። ተመሳሳይ ታሪኮችን እነግራችኋለሁ። አመሰግናለሁ። መልካም አዳር።